አይሰራም። እንዳትደውሉላችሁ ገንገሽ ነው ያለው ነገር ሽንዘጋ ሰላም እንዴት ናችሁ? የናፍቆት ነው በከባዱ የናፍቆት ፕላስ የኢትዮጵያ ቤተሰቦቻችን መተንላችኋል። ከያቡ ጋር ነኝ ዛሬ። ያቡ እንዴት ነሽ? አለን ባይዘው ያቡ ማለት በጣም ባለውለታዬ ነች። በጣም ብዙ ጊዜ አይታችኋል። እነ ናፍቆትን ፕራንክ ለማድረግ ሳስብ ሁሌ አብራ የምትገኝ ልጅ ነች እና በደንብ ተከተሏት። በጣም ለፕራንክ የተፈጠረች ሰው ማለት ነች። በቅርቡ አካውንት መክፈቷም አይቀርም። ያኔ በደንብ በግሏ ታገኟታላችሁ። እስከዛው በዚያ በናፍቆትም በፊሽም በኔም አካውንት ትገኛለች እና ቤተሰቦቻችን ዛሬም ቆንጆ ሀሳብ ይዘን መተናል። ምን መሰለሽ ሀሳብ ያው በደንብ ላብራራልሽ። በችለታ ቪዲዮ ሰርታችሁ ነበር ከፊሽ ጋር አብሬ ልሆን እፈልጋለሁ አግዝ እፈልጋለሁ ምናምን ብለሽ ነበረ። በእርግጥ እኔ በሰዓቱ አልነበርኩም፣ ቪዲዮውን ነው ያየሁት። እንደዚህ አይነት ነገር ተፈጥሮ አይቻለሁ። ፊሽም እንትን አልፈልግም እንዳለ ምናምን ስደውልለትም ስልክ ለኔ እያነሳልኝ አይደለም፣ አላወራሁትም በደንብ በዚህ ጉዳይ። ዛሬ ግን ምን አሰብኩኝ፣ እኔ ጋር እየመጡ ነው ሁለቱም፣ ቀጥሬያቸዋለሁ። ሌላ ቀጠሮ አለን ስራና ምን ልላችሁ አሰብኩ መሰለኝ፣ እኔና ዮኒ ፍቅር ጀምረናል ነው የምትይው አንቺ። እኔ እና ያቡ ፍቅር ጀምረናል። ከዚህ በኋላ ዩቲዩብ ቪዲዮ ምናምን እያላችሁ እንዳትደውሉለት ያለሽ አንቺ፣ እኔ እንዳትደውሉልኝ እላለሁ፣ አንቺ እንዳትደውሉለት ያለሽ። ስለዚህ በቃ እና ነፃነታችንን እንፈልጋለን። ብትችሉ ተፋቱ እንላለን። ምን ተስበያለሽ? እንዳያሳስብሽ እና ቤተሰቦቼ ተንኮል ሳስብ ምን ያህል ጥግ እንደሚሄድ ታውቃላችሁ መቼስ። እና ያቡን ያንን ቪዲዮ እንዳየሁት ነው ሀሳቡ ይመጣልኝ። ደውዬ ጠርቻታለሁ። ትመጣለች። አሁን መታለች። ናፍቆትና ፊሽ ይመጣሉ። መንገድ ላይ ናቸው። እንደመጡ ያልነውን ያው የሰማችሁትን አይነት ሀሳብ እንነግራቸዋለን። በቃ አላቅም። በጣም ነው የሚደብራቸው፣ በጣም ነው የሚናደዱት። እኔ የምፈልገው እሱን ነው በእርግጥ። እና ቤተሰቦቻችን እንዴት ነው? ምን ታስቢያለሽ? ደስ ይላል። ይሳካል። እኔ ያለው አይሳካል። እኔ ባንቺ ስለምተማመንብሽ ነው። በያቡ ተማመንበታለሁ። ቤተሰቦቼ እናሳካዋለን፣ በደንብ እንበጠብጣቸዋለን ብዬ ተስፋ አደርጋለሁ። ይምጡና ምን ያህል እንደሚያብዱ ምን ያህል እንደሚናደዱ አብረን ያለን ቤተሰቦች። ግን እናንተ ቪዲዮን እስከ መጨረሻው ያያችሁ፣ ቪዲዮአችን በጣም ቀንሷል፣ በጣም ተመቷል። እስከ መጨረሻው ቪዲዮአችንን ይዩልን፣ ላይክ አድርጉ፣ ሰብስክራይብ እያደረጋችሁ የደውል ምልክቷን በመጫን ደግሞ ሌላም ጊዜ ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ። ቤተሰቦቻችን እንወዳችኋለን። እስከ መጨረሻው አብራችሁን ቆዩ። ይመቻችሁ። እንመለሳለን። ሁሌ እንዳረፈዶ በደረይ ናፍቆት እኔ ልፍ ያለኝ ናቸው። በእርግጠኝነት እየተላፉ ነው። በእርግጠኝነት ማለት ሳይላፉ አይመጡም ጭራሽ። አራሳ ከቀጣቀት ሳይላፉ አይመጡም ጭራሽ። ሳይላፉ አይመጡም በእርግጠኝነት። አሁን ገብተዋል በእርግጠኝነት። ታያቸው ያርፍዱ። እኛም ስራችንን በደንብ እንዘጋጃለን። እንደውም ሬዲ ነሽ? ግግም እሺ፣ እንዳስ ታያቸው ደርሰዋል። እና እንዴት ነህ? ወይ አለሁልሽ። አሳፈረሽ። ነፋሱ ትራች ፀሐዩ ደግሞ አይዞሽ። አዳንሽ ምን ላይ ናችሁ? አረፈዱ እያለች አስደብራችኋል። እኛ ምግባችንን በልተን ቡናችንን ጠጥተን አሁን እንበላለን። አሁን ሄዳለሁ። ምን ትጠጫለሽ? በእርግጠኝነት እየተላፉ እንዴት መጣች ማለት እንዴት አትመጣም? ለመምጣት አንቺ መደወል አለብኝ ማለት አይ የምሮን እኮ ነው። ለመምጣት አንቺ ጋር መደወል አለባት እንዴ? እሱ አንተ ምን ቤነም እንት ይቆወቀ በቃ ሲኖር ለኔውን ማሳወቅ እንዴት ለማሳወቅ እኔ አዲስ እንትና አለች እንትና አለ ከመታደው ወይ ይቻል ወይ የደበረ እንትና ቢኖራ ምናምን ማለት አሁን እኔ አዲስ ለምንድን ነው የምለው? አንቺስ የምትደውልልሽ ለአንተስ ሰው አለ ያቧለች ምናምን ብዬ የምነግርህ ምን ስለሆንኩ እኔም ብላ ነው የመጣችው። እኔውን ይናገራል። ምን አገባኝ? ለምንድን ነው የምናገረው? አሁን እሺ ሌላ ነገር ቪዲዮ አብርተን
አብርታችሁ ምናምን ሌላ ነገር ከምንጨቃጨቅ ምናምን አይደለም። መጨቃጨቅ ምናምን አይደለም። ወሬውን የጀመርከው እኮ አንተ ነህ። ወደ ጉዳዩ እንግባና ምንም ወደ ጉዳዩ ያው አንቺ በስንት አዋሪ ለኔ ሌላ ጊዜ ላውኑ እኮ አይደለም እያልኩ ለምን ሁሌ አንዴ ዝም ብዬ እኔ ሳወራ አትደረቢ ታውና ደማመጡና አውሩ የምታወሩትን አውሩና ጨርሱ። እንትን ነው እኔ ለሌላ ጊዜው ነው ለአሁኑ ሳይሆን ለሌላ ጊዜው አዲስ ሰው ሲኖር እንዲህ እንትን አለ ትመጣለህ አይደል? ግን እንትን አለ እሺ አና ምንም እሺ ከዚህ በኋላ ስለማንገናኝ ማቀው ሁላቸው ነን ማቀው ታያቸው ካልሆነ እኮ እኔ ችግር የለውም። ተባበሩን ከሆነ እኔ እንትናን ከርቀት ሳይ ለምን ቀርቤም ስለይ መለሳል ሲጀመር ለቀጣይ ምናምን ብሎ ነገር የለም። ከዚህ በኋላ ሲጀመር አይታወቅም። እኮ በቃ እና ታዲያ ለቀጣይ ምናምን የሚባል ነገር የለውም። አይ ችግር የለውም። እኛ ሊበቀለ ሲጀመር ለምን ቆይ ልናወራ አይደል እንዴ? ተቀጣጠርነው እኮ የዛሬ መስራ ስላለን ወጥተሽ አይ በቃ ምን ላፍቂ ከሆነ በኋላ ከኖራ የሱ መራቅ አለባችሁ። እኔና እሱ ፍቅር ስለጀመርን ምንም የሚያስቅ ነገር አልተነገረችም። ጅለሽን አይ ጅለሽ አይካን ኦሬ ይቀርታ ምን እንደምታላቂ ጅለሽ እሺ አይ ነሽ አይደል? እሷ ጅለሽ ምንድነው ታውለው አይደል? ታዲያ ምንድነው የምትገለፍጪው? ምንድነው የምትገለፍጪው? ዝም በይ። አይ አባባለ ማርያም በነገረችሽ አይደል? ምንም አባባለ የሆነ ከዚህ በኋላ ከእናንተ ጋር ቪዲዮ እንዲያቆም ፈልጋለሁ አለች እና ከዛ በቃ የሚያስቅ ነገር እኮ እናንተ ፕሮድ እያደረክ ነው? አዎ እያደረኩ ነው። እና እሱ የተስማማንበት ጉዳይ ያው ምርሽና እሷም አትመጣም ከዚህ በኋላ ወደ እናንተ ጋር እኔም አትመጣም። ዛሬ መጨረሻ የምንሰራው ስራ ካለ ለመጨረስ ለምን እያወራን የነበረው ለምን እኔና እሷ ከዚህ በኋላ ካፕል የምን ቀልድ አይደለም የያዝኩት ማለት እኮ እኔም ቀልድ አይደለም የቀልድ እንድንለያይ አታሩ እኮ የምን ካፕል መለያየት በሁለት ቀን ሲሪየስ ወሬ አውርተን ምንም ሁለት ቀን የሚሆን 3 ቀን ግማሽ ቀን የሚሆን አይመለከትም። ዘንድሮ ጀመር አንተ ለሰው ራሱ ሪስፔክት የለም። ሰው ሲኖር ንግድ ደውልልኝ። አንተ ማን ስለሆንክ ነው ሰው ሲመጣ ምን ደውልልህ? ማን ደውልልህ? አንተ ምን አፈና ተከታተል አንቺ ራሱ ምንድን ነው ሳትደውይልኝ ምናምን እያልሽ ልጅቷ የምታስደነግጫት ታዩ ማርያም ያቡት አይደለም። እኔ ከጎኔ እንድትሆኚ አልፈልግም ስል በሱ ዙሪያ ምናምን መጣ። ምንም ዙሪያ ምናምን እኔ አንድ ነገር ልንገርሽ በእኔ ዙሪያ እኔ ጋር እንደዚህ ለመዞር እሱን ልጁን መጠቀም ያታርቂው። ሲጀመር ቪዲዮውን ማይቻው እንደዚህ ነገር ማለት ነው። በጣም የሚሳሳትና በጣም የሚታለል አይነት ልጅ። አንድ ነገር ልንገርሽ ከልቤ ነው ማወራሽ። ሰማ ቆይ ተረጋጋ። እሷ ላይ እንትን ከማለት ቪዲዮውን አይቼዋለሁ። ካንተ ጋር የሰራችሁ ቪዲዮ ሰው ነህ ብላ አስባለች። ስላሳዘንካት ነው ለማድረግ የተነሳ አይደለም። ያብ ስራ በጣም እንትን አይደለም። እኔን ታወሪኝ ነበር ምንም ነገር የሆነ ነገር ሲፈጠር እኔን ታወሪኝ ነበር። አንቺ ማግዘሽለት ነበር። ግዝለት ለምን ነው ማላግዝለት? ደግሞ የራሴ ላይፍ ጀመርኩ። መብቷ ነው። አንተ ለምን አሁን ምንም መጨቃጨቅ አያስፈልገውም። ወደዛ አሁን ልነግራችሁ እዚህ ጋር ሰነስርዓት ሲጀምር በክብር አዋራኝ ሲጀምር አሁን እዚህ ጋር እየተጠቀጣጠር ነው። በቃ ልነግርሽ ነው። ወደዛ ነበረ አልፈለግም። አብረሽኝ ሁኚ አላልኩሽም ግን እኔን ለማግኘት በዙሪያዬ ለመሆን ልጁን አትጠቀሚው። ለምንድን ነው ከሱራ ልጁን አትጠቀሚው? ምንም መጠቃቀም ምናምን ነው እየነገርኩሽ ነው። ባለፈውም ልጁ ለሴት እንዴት እንደሚሆን አይተሻል። ስለዚህ እንደዚህ መጠቀሚያ አታርጊው። ልጁ ማታ መተሽ ትላንት ማታ መተሽ እወድሃለሁ ፍቅረኛ ነው ብትይው ማለት ነው እሺ የሚል አይነት ልጅ ነው። ለዛ እንደዚህ አትጠቀሚው። እኛ ባህሪውንም ስለምናውቀው እንደዚህ አትጠቀሚው። ክብር ነው ሰው ጋር ነው ክብር እስከሆነ አብረን ነበርኩ እያየሽልኝ ነው አይደል? ተደረበ እንደሚያወራ እየሰማሽ ነው። አንተ ዝም በል በጣም አለፍ። አንተ ዝም በል አለፍ። አንተ ከሷ በላይ ታውቀናለህ። በቃ አለፍ። ምንድነው ከስር የምታጠቁት እኮ በቃ ዝም በል በእናትህ ነግሬሻለሁ። ዛሬ መጨረሻ የምንሰራውን ስራ እንስራና ወደዚህ ወደምንሄድበት እንሄዳለን። ከዛ መብላት አለባት እኮ በቃ ጨረስና ለምን አትንቀሳቀሱ? ተረጋጋ አንቺ ተረጋጋ። እኛ ገና ደግሞ ከዚህ በኋላ የሆነ ይል እንደማይኖርና ከአቡ ጋር ፍቅር እንደጀመረ ደግሞ እኛም በየዩቲዩባችን ለሰው ስለሱ ስላለው ነገር ስለ ኦዲየንሶቹም ስለምኑም ለመነጋገር ነው እዚህ
ዛሬ ተነጋግረን ጨርሰናል። እኛም ደግሞ እናሳውቃለን እኮ ለበራስህ ተረጋጋ። ዲስሪስፔክት አታርጊው። ሲጀምር ዲስሪስፔክት አታርጊው። ማርያምን የምር ዲስሪስፔክት ያረግሻት ዲስሪስፔክት አታርጊን። በክብር አውሪን። አይመለከተንም። እዛው ከፈለግሽ እዛው እኛ እኮ ያገባንም እኮ እዛው ከፈለግሽ ግን ያረግሻለሽ ሴራሽ በጣም ነው የሚያስጠላው። አንተን ዝጋ በላ አንተን ወደዛ ይዛዚት አልሄድም ጋር ነበርኩኝ። አለሌ የበዛበት ሴት ልጅ አላምንም። ሁላችሁንም እያልኩ አይደለም። ባለፈው ብያለሁ። ሴት ልጅ አላምንም። በቃ ከባድ ፍጥረት ነች። ምነው መግቢያዋን አታጣም ሴት ልጅ አየሽው። ከትላንት ወዲያ ከአንተ ጎን ልሁን ምናምን እያለች እንደጠየቀችኝ አሁን ደግሞ የሆነ ነገር ካንተ ጎን ልሁን እንጂ አብረን እንሁን የሚል ቃል አልወጣኝም። ምን ያውንም ካንተ ጎን ልሁን ኮታገብ ከዚህ ኮይ ራስ ጥጋብ እኮ ነው አይደል? ከዛ ድር ተጠቀምከው በቃ አንተ ሰው ሁሉ እንዳንተ ጀዝባ ነው የሚመስለው። አንተ አውረተ በቃ አንተ ጨርስ። በቃ አንተ ጭስ ነህ አውራ እሺ እኔ ጠራችሁኝ ሰርግ ነው መልስ ነው ምንም ማለት ሰርግ ነው እንዴ? ምንድነው? በጣም ተጻጻች እኔ ምን ኦኬ አንቺ አፍራፍሽና ተፈትሽ ለምንድን ነው የማትሄዱት እናንተ? አንሄድም እንደው አንሄድም ልቀቅኝ አልሄድም። ከዛስ ምን ይፈጠራል? እኔ አንደኛ ሚዜ ነው። ያንቺም አንደኛ አንተ ገና ከመምጣትሽ እንዴት ሳደቡ ይልኝ ነው ማታኝ ትንጨረጨ ከዛ ደግሞ ልጅቷን ያም ስራ እያረግሽ ያለሽ እሱን ለማናደድ ምናምን እንደ ወንድምነት ነው ያወራን እኮ ነው። መጠቀሚያ አታርጊ። ምን አገባ? አይመለከትም። የሴት ልጅ መጠቀሚያ ምን አገባ? አንተ የትኛው ወንድ ሆነ ነው የሴት ልጅ መጠቀሚያ? አፍህን አትክፈት። እመቤቴን አፍህን አትክፈት። አንተ አፍህን አትክፈት። የትኛው ወንድ ነው ምናምን? እሺ እኔ አንቺ ምን ሐሳቧን እንድትቀይር ማለት ነው። ሶስት ቃል ቢጠበቅ እንዴት እንደዚህ አታናግሪው። እኔ በዚህ ሰዓት አልፈልገውም እንጂ ግን ቤብ አልነገርኩሽም ነበር? ቆይ ኑ ነይ። ቆይ ናፍቆት ነው። እሰይ እንኳን ፊሽ ይዛት ነው። በእንደዚህ አይነት ሁኔታ እንድትሄድ አይደለም። ይዛት ነው ፊሽ ነይ። ወይ በእናትህ ተጎዳን። ወይ ተጎዳን። እኛም እዚሁ ባላችሁበት ቪዲዮ እንቅረጽ ነው ወይስ? አሁን እኮ እስካሁን አንድ ስልክ ካሜራማን እናመጣለን። ገና ከመጣችሁ ጀምሮ ወሬው ሁላ ጸብጸብ። በጣም ረጋ ብለን ነው እኛ እየነገርናችሁ ያለ ነው። በቃ እንደኛ ረጋ ብላችሁ አዳምጡ። በቃ ምን ሆነሽ ነው? ዲተጣጣፈሽ ልግይ ምንድን ነው እንደዚህ የሚያናድድ? ዲስሪስፔክት ማንም አንቺ እኮ ነሽ የመጣሽ ዲስሪስፔክሽን አንቺ ነሽ እኮ በክብር ሴራ ገብቶኛል እኮ ምንም ሴራ ይኸውልህ ምን ሴራ ገብቶኛል። ሴራ ግጥም አድርጌ ነው የምወደው። ወንድሜ እኮ ለምንድን ማለት እኮ ወንድም ነው ፍቅረኛ እኮ ነው። እሱ ነው እንደምትይኝ አስገደል ግባ ገደል እሷ አለች በቃ ገባሽ? እሺ ተኗኗሩ እንድገባ ስትፈልጊ እሷ ደግሞ እሺ ተኗኗሩ። አሁንም ልትጨቃጨቅ ነው አምጣት ያልከኝ አይደለም? እሱ ጨርሰማት አይደል? እሺ ጨርሱ። እሺ የምታወሩትን ጨርሱና ከዚህ በኋላ የሚሆነውን ነገር ንገረንና እንደዚህ ረጋ በሉ። ምንድን ነው ምንም እኮ ነገር ያለ እኮ ነው የተፈጥሮ ነገር። ሰው ይኖራል ያድጋል። አንተናት በላ አታንዛዘዋ ነገሩ። ጋዜጠኛ ነህ። ስማው ሲጨርስ ታወራለህ። ያድጋል፣ ይኖራል፣ ጓደኞች ይዛል፣ ቪዲዮ መስራት ይጀምራል። ግን በመሀል ፍቅረኛ ሊኖረው ይችላል። ፍቅር የሚባል ነገር አለ። ያኔ ወደ መንገዱ ይቀጥላል ማለት ነው። ጅልም በይው ምንም በይው ልንገራችሁ ልጨርስላችሁ። ከሆነ በኋላ ከእናንተ ጋር ቪዲዮ አይሰራም። እንዳትደውሉላችሁ ገንገር ነው ያለው። አንቺ ምን እንዳትደውይልኝ ማታ እሺ
ልታጣላ መሆኑ ነው። እንዳትደውይ በቃ አንተ እንዳትደውይ በቃ ማታ ትደውልልሽ እኔ እዚህ ጋር ምናምን ብለህ ለማንኛ ነገር ለካሜራም ለእሷም ምናምን ስራ ስነስርዓት ይዘን አላለቀልኩሽ። እኔም ስሚ እኔም ማቆን አንቺም ታውቂያለሽ። እየሰማሽ ነው። ከዚህ በኋላ እሱ እንዳለካው እሱ ማይንከኝ ለምን አትዝናኝ? እሱ ማይንከኝ ፈገግ በይ እሺ። አንቺም እንዳትደውይ ከዚህ በኋላ ከደወልሽ እንደናንተ አይነት ከዚህ በኋላ ከደወልሽ እኔም እነግረዋለሁ። እንደ ባል ከያሽው ከዚህ በኋላ ከደወልሽልኝ እኔ ደውዬልህ ማለት ነው። እሷ ደውላሽ ካሰን በምን ይሳብ ነው? ለማንኛውም እንጨርስ ነው። አቁም እና እንጨርስ። አንዴ ልንዘጋ ነው። ኦኬ ነው። ተረጋጊ። ወይኔ ጉድ ያቡ ማሬ ተረጋጊ ፍቅሬ ታስፈልዋት ልጅቷን በፈጣሪ ስም። ኧረ እኔ አውቄ ነኝ እኔ ሐሳቡን ያመጣሁት ሲጀመር። ወይ እሱ ላይ እንደዚህ አይነት ነገር አይደለ? ኧረ ልጅቷ ምንም አታውቅም። ምን አገባኝ እኔ እኔም ብመችኝ ይሻለኝ። እኔ ነኝ ያመጣሁት። ቤቷ ቁጭ ያለች ልጅ ነኝ። ስራ ማሬ እንጂ ተረጋጊ ማርያምን ድጋሚ ዛሬ ማታውን ብትደውይ ማርያምን ነግረው ነበር። ስክሪን ሪከርድ አድርጌ ኧረ እኔ ጀምር አንተ የለቀቅኩ ነው የመቸለታውን ቪዲዮ ስላየሁት ነው ደውዬ አንድ ፕራንክ ነው ያለው። እኔ ያለህን ስሜት ለማወቅ ነበር። እኔ ደግሞ አንቺ ላይ ቂም ስላለኝ ቆይ አንዴ እንዴ ወዴት ነው የምትሄደው? አንቺ ላይ ቂም ስላለኝ እሱን ልወጣ ብዬ ነው ይሄን እድል የተጠቀምኩበት። አይደለም ነገርኩሽ እኮ እኔ አሁን እሱን ማርያምን እኔ መሰለኝ ምንድነው አንቺ እሱን ተጠቅመሽ እሱን ልታናድጂው ነው የመሰለኝ። በቃ እኔ ነኝ ሲጀምር ያሳቡ እዚህ ያለ ሀሳብ የምታመጣው ይቅርታ ቢያት እንደው እግዚአብሔር እንዴ ነይ ይቅርታ ቢያት አይደል ነው እንዴ ነይ የምሬ ነው። ቆይ ይቅርታ ጠይቃት ነይ ይቅርታ ጠይቃት እንዴ እኔ ባመጣሁት እንትን ነይ ልትገያት ነው እንዴ? አገኝሻለሁ። ወይኔ ላቆላልሽ ጌታ ላግኝ አይዞሽ ትሞታይነኝ አስደነገጠችኝ። ማርያም ለዛ ነው እንጂ በጣም ብዙ ላስለፈልፋት ነበር። እንገናኛለን፣ እናገኛታለን። ችግር የለም ቤተሰቦቼ እንዳያችሁት ነው። አልጠበኩም። እኔ ረዘም ላረገው ነበር፣ ከዚህም በላይ ላናደዳቸው ነበር ሐሳቤ። በጣም አስደነገጠችኝ ልጅቷ ስትይዛት። ኃይለኛ ነች፣ ስትማታ ታውቋታላችሁ። ናፍቆትን እኔ ራሱ ጠፍጥፋኛለች እኮ ታውቂያለሽ። ላቃጥሎኛል እና ያሙ ማርያምን ወሳኝ ስራ ነው ያላግኛት እናቴ ነው ወሳኝ ስራ ተሳክቶልናል። ቤተሰቦቻችን ቪዲዮ ተመችቷችኋል ብዬ አስባለሁ። አዎ ይመቻችኋል። እንዴት አይመቻችኋል? እኔ ካለሁበትም ይመቻችኋል። እና ቤተሰቦች ሰብስክራይብ እያደረጋችሁ እንደዚህ አይነት የሚገራርሙ ቪዲዮዎችን እንሰራላችኋለን። እንወዳችኋለን።